وبركاته. بسم الله الرحمن الرحيم. الحمد لله رب العالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى يهدس من جمرو كتاب القواعد الأربعة يبالال أراتو مرهوج مالتنا لشيخ الإسلام محمد بن عبد الوهاب بتلاقو الشيخ ومحمد عبد الوهاب يتزجاجو كتاب هنا المالتنا. ይህ ኪታብ አራቱ መርሆች ብለው ያዘጋጁት ስለ ሽርክ በሰፊው የሚዳስስ ነው ማለት ነው። ምክንያቱም ሽርክ የሚሰሩ ሰዎች ሽርክ ሰርተናል ብለው አይገምቱ፣ በል እንዲያው ይህን አጸያፊ ተግባራቸውን ወደ አላህ ምንቃረብበት ነው ብለው ስለሚገምቱ እኛ ለምንድን ነው የተፈጠርነው? በምንስ መንገድ ነው ሽርክ የሚገባው? ሽርክ ማለት ምንድነው? አምልኮ ማለት ምንድነው? የሚለውን በማስረጃ አብራርተው ያስቀምጡልናል ማለት ነው። بسم الله الرحمن الرحيم ብለው ጀመሩ። አላህ ይዘንላቸውና እጅግ በጣም ሩህሩህ በጣም አዛኝ በሆነው በአላህ ስም ኪታቤን እጀምራለሁ አሉ። እጅግ በጣም አዛኝ የሚለው ካፊሩንም ሙስሊሙንም አመፀኛውንም መልካሙንም ሰው ሙናፊቁንም ሙኽሊሱንም ሁሉንም በአጠቃላይ የያዘ ነው ማለት ነው። እዝነተ ሰፊ ይባላል። አርረሂም እዝነቷ ቀጣይ የሆነችው ወይም ቀጣይ እዝነት የተባለችው ደግሞ وكان بالمؤمنين رحيما ለአማኞች አላሁ ሱብሓነሁ ወተዓላ አዛኝ ነው። የሚታዘንላቸው የት ነው? في الدنيا የሚታዘንላቸዋል ከነማን ጋር? ከከሃዲው ከሌላው ጋር ያላህ ጸጋ ሲወርዳ ብለው ይቀመሳሉ። የሚቀጥለው ዓለም ላይ ግን እቺ ቀጣይዋ እዝነት ለማን ብቻ ናት? ለአማኞች ብቻ ናት ማለት ነው። ስለዚህ በአላህ እገዛን ከጅለው ኪታባቸውን መጻፍ ጀመሩ ማለት ነው። ምን የምትባለውን አራቱ መርሆች የምትባለው መግቢያ ሊነግሩን ነው ማለት ነው። እንግዲህ ነገሩን ማለት ነው። የዛሬው ክፍል አንድ መግቢያውን ይሆናል ምናየው በአላህ ፍቃድ። አስአሉላህ አሉ አላህን እለምነዋለሁ አሉ አልከሪም ቸር የሆነውን ረበል አርሽል ዐዚም የታላቁ አርሽ ጌታ የሆነውን አንየተወላከ ፊ ዱንያ ወልአኺራ አንየተወላከ ወዳጅ አድርጎ እንዲይዝህ እንዲንከባከበህ في الدنيا በምድራዊ ዓለም ላይ والآخرة በሚቀጥለውም ዓለም ላይ አላህ ወዳጅ አድርጎ እንዲይዝህ እንዲንከባከብህ እለምነዋለሁ ያ ቸር የሆነውን የታላቁ አርሽ ጌታ የሆነውን አላህ እለምነዋለሁ ብለው ጀመሩ። ስለዚህ እህቴ ሆይ ላንቺም ለኔም ለሚያነበውም ለሚያስነብበውም ለሚቀራውም ለሚያቀራውም ሰው ሼኹ ዱዓ አድርገው ጀመሩ ማለት ነው። ይሄ ምናቸውን ያሳያል? ቀናነታቸውን ለኡማው አሳቢነታቸውን ያሳያል። ወአን ቀጠሉ ደግሞ አሁንም ወአን የጅዐለከ እንዲያደርግህ ደግሞ ለምነዋለሁ አሉ። ሙባረከን የተባረክ እንዲያደርግህ አይነማ ኩንት በሄድክበት ሁሉ ባለህበት ሁሉ አላህ የተባረክ እንዲያደርግህ እለምነዋለሁ አሉ። ወአን የጅዐለከ አሁንም እንዲያደርግህ እለምነዋለሁ ሚመን ከነዛ እንዲያደርግህ እለምነዋለሁ ኢዛ ኡዕጢየ በተሰጠው ጊዜ ሸከር አመስጋኝ ከሆኑት ውስጥ እንዲያደርግህ አላህ ስጦታን ሲሰጠው ጤና ይሁን ገንዘብ ይሁን ካላህ የሚሰጠውን ጠቅላላ ሲሰጠው ከሚያመሰግኑት እንዲያደርግህ አላህን እለምነዋለሁ። ኢዛ ኡዕጢየ ሲሰጠው ሸከር ከሚያመሰግነው ውስጥ ማለት ነው። ሐምድ በምላስ ነው የምትነገረው አልሐምዱሊላህ ይባላል። አሽክር በተግባር ጭምር የሚሰራ የምስጋና አይነት ነው ማለት ነው። ለምሳሌ ሰውየው አላህ ዕውቀት ከሰጠው ዕውቀቱን ሊሰራበት ዕውቀቱን ለሰዎች ሊያስተምረው ይገባል ማለት ነው። አላህ ገንዘብ ከሰጠው ምን ያደርጋል ማለት ነው? በትክክለኛ ቦታ አላህ በሚፈልገው ቦታ ያን ገንዘብ ያውለዋል። ያ ነው ሽክር ማለት አላህን መመስገን ማለት በምን በተግባር ማለት ነው። ወኢዘ ብቱሊየ ሲፈተን ደግሞ መከራ ሲደርስበት ገንዘብ ሲያጣ ጤና ሲያጣ የሚወዱት ሲሞቱበት ሶበር ከሚታገሱት አላህ ያደርግህ ዘንድ እለምነዋለሁ። ወኢዛ አዝነበ ወንጀል ሲሰራ ደግሞ ኢስተግፈር ከወንጀሉ ከሚመለሱት ሰዎች ተውበትን አላህን ይቅር በለን ከሚሉት ሰዎች ውስጥ እንዲያደርግህ እለምነዋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአደም ልጅ ሁሉ ተሳሳች ነው፣ ከተሳሳቾች ሁሉ በላጭ ተመላሹ ነው እንዳሉት ማለት ነው። فإن هؤلاء الثلاث እነዚህ ሶስቱ ከፊት የተጠቀሱት እነማን? ሲሰጠው ማመስገን ሲፈተን መታገስ ወንጀል ሲሰራ ወደ አላህ መመለስ
ዑንዋኑ ሰዓዳ የደስታ አይነቶች እኮ ናቸው የተድላ ሰብሳቢዎች በቃ ዋናዎቹ ናቸው እነዚህ ሶስቱ የስኬት የተድላ በቃ የደስታ መገኛ ምንጮች ናቸው አይነታዎች ናቸው ሰው አላህ ሲሰጠው ካመሰገነ በተግባር ካሳየ በምላሱ ካመሰገነ መከራ ሲደርስበት ካመሰገነ ወንጀል ሲሰራ ከተመለሰ መልካም ነገርን ይዟል ማለት ነው እዕለም ብለው ቀጠሉ ሼክ እዕለም ማለት እወቅ ማለት ነው ሰው እንግዲህ እያወራ ስሚኝማ ማስታወቂያ አለኝ ማስታወሻ ሲል ምንድነው ማንቂያ ነው ይሄ አስተማሪዎች ሊጠቀሙት የሚገባው አካሄድ ነው ማለት ነው ምክንያቱም ሰዎች ያንን ነገር ትኩረት ሰጥተው ይረዱት ዘንድ በዚህ መንገድ ነው መጠቀስ ያለበት እዕለም አሉ እወቅ አርሸደከ አላሁ ለጣዓቲህ አላህ እሱን ለመታዘዝ ያቅናህና እወቅ ምንን እንወቅ أن الحنيفية حنيفية يتبالتشو ملة إبراهيم يا إبراهيم عليه السلام يا نبي الله إبراهيم مالتنا منقد يهونتشو للتبرارانو ما ناتقنا لمتانو ودفيت حنيفية تبالالتش يمان منقد يا إبراهيم عليه السلام منقد من دنا تسوى أن تعبد الله الله اللي تقزاو للتامل كونه وحده ببتشينت بس سليمان نمسات تقارا مخلصا ጥርት ያደረክ ስትሆን له الدين ሃይማኖትን በተቀላላ ስግደት ጾም ሐጅ አለሚባል አምልኮ በተቀላላ ዱዓ እርድ ፍራቻ ግጃሎት መመካት እነዚህን ሁሉ የአምልኮ አይነቶች ምን አድርገ وحده በብቸኝነት مخلصا ጥርት ያደረክ ስትሆን له الدين ሃይማኖትን በተቀላላ كما قال تعالى لك لك قالو ጌታችን አላህ Subhanahu Wa Ta'ala እንዳለው ምን ሲል ማስረጃ ላይ ያመጡ ነው እንግዲህ ሼክ وما خلقت الجن والانس الا ليعبدون وما خلقت الجن ጂኖችን እኮ አልፈጠርኳቸውም አለ አላህ والانس የሰውንም ልጅ እንደዚሁ አልፈጠርኩትም الا ሲቀር እንጂ አላማ ዋና የተፈጠሩበት ليعبدون እኔም በብቸኝነት ሊያመልኩኝ ነው አለ ስለዚህ ከኛ የሚጠበቀው የኢብራሂም አለይሂ ሰላም መንገድ የሆነችውን ነብዩ ሰለላሁ ዐለይሂ ወሰለም መተው የሄዱባትን መንገድ እሷ ምንድናት አልዒባደቱ ሊላህ አምልኮም በተቀላላ ለአላህ ማድረግ ወህደሁ በብቸኝነት ላ ሸሪከ ለሁ ለሱ አጋር የለውምና ምን አድርገን ሙኽሊሰን ጥርት ያደረግን ስንሆን ለሁ ዲን ሃይማኖትን በተቀላላ የተፈጠርነውም ለዚህ ዓላማ ነውና قتلوا شيخ فإذا عرفت كوك أن الله خلقك الله سبحانه وتعالى أنت مفتر لمن قدي لعبادته السنن دتاملكو عند فترة كوك فعلم ليلا ما وكان لبه نقر الله أهونم دمو بدنب أوك أن العبادة اتشكو أملكو يتبالتشو قدي لا تسمى عبادة أملكو تبلاكو أتترم إلا سيكرنجي مع التوحيد كتوحيد قابجانا بجابي هوننجي أملكو تبلا أتترم لمن جن مياملك الله ملائكة مياملك الله نبي مياملك الله زاف مياملك الله دينجي مياملك الله كوكب مياملك الله جارك مياملك الله إيه هلو قد أملكو نوبلو بيساروتم أملكو تبلو يوسدم لمن كتوحيد ጋር አይደለማ አላህ ላይ ስትቀላቀልበት ምን ይሆናል ሽርክ ይሆናል وحده ለተባለውስ በብቸኝነት مخلصا له ጥርት ያደረክ ስትሆን አዲን ሃይማኖት እንደተባለው ለአላህ ብቻ ጥርት ስታደርግስ ያ ምን ይባላል አምልኮ ይባላል ከዛ ውጭስ ፈዕለማሉ ይሄው ሼክ እወቅ أن العبادة أملكوكو لا تسمى عبادة أملكو تبلا أتترم إلا مع التوحيد توحيد انترت هذا يزه بيهون انجي أملكو قوات بالم مالو مثالي لي أمتونو كما أن الصلاة لككو صلاة لا تسمى صلاة صلاة تبلا أتترم إلا مع الطهارة كطهارة بيهون انجي صلاة تبلا أتترم لمثالي عند سو شنتو شنتو وين فسون فستو وينم دمو
ሰገራ ተጠቅሞ